ሰሞኑን ልትመጣ ነው? አዎ ልመጣ ነው። እሺ ጓደኛሽ ደህና ነች አይደል? ደህና ናት እንዴ? ልትመጣ ነው እንዴ? አዎ ልመጣ ነው። ያው እሷም ጋር እንደዋወላለን። ያው እንግዲህ በፌስቡክም በምንም ኦንላይን ላይ ሲሆን አገኛታለሁ። እኔ እንዲህ ነው አልልሽም። ለነገሩ አሁን ሰሞኑን ስለምመጣ ያኔ በደንብ እናወራለን። እሺ እሺ፣ ደስ ይለኛል። ምን እንደምል አላውቅም። እሺ እናወራለን። እሺ 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 ባይ። እሺ ቻው። ዋው እንዴ! አንተም ወይኔ ነህ። እንዴት ነሽ? አንቺን ዛሬ ነው እንደ ቀጠረሽ? አይገርምም? እኩል ቀጠረ። በረራ ደከመኝ ምናምን ሲል ነበረ ብዬ ነው። አረ ለነገሩ እውነቱን ነው። በረራ እኮ ያደክማል። ሰላም ነሽ አይደል? ያበሩ መስኪን ወይኔ ልቤ ብታይ እንዲሰብስብ እንዳለ እሱን ለማየት። ለምን እንዴ? እኛ እኮ እንደ ክርስቲያኖች ቲቲዬ ልባችን መጠበቅ አለብን። ስልሽ እንዳትለፊ ብዬ ነው። ማቲ እንደሆነ የኔ ነው። እንዴ አንቺ ምን አረጋገጥሽ? ምን አገባሻለሁ ብሎ ካፉ ቃል ወጣ? በብዙ ማስረጃ አንድ ነገር ልንገርሽ፣ የእግዚአብሔር ቃል እኮ ሊመራን ይገባል አይደል እንዴ? እኔ እንደ ቃሉ ልቤ ውስጥም ከብዷል፣ እሱም የወሰነ ይመስለኛል። እንዴ አንቺ ምን ማረጋገጫ አገኘሽ? እንዴ በስልክ ለማውራትማ ከኔ ጋር ስካይፒ ሌሊቱ ሙሉ ነው የሚያወራው። ስለዚህ ምንም ማረጋገጫ የለሽም። በስካይፒ ስላወራችሁ ሳይሆን እንደው እንደ እግዚአብሔር ቃል እንኳን አንድ ጥቅስ ተናግረሽ እግዚአብሔር እንደዚህ ስላለ አትይኝም እንዴ? ቃል በጠቀሰን እንዴ? በኖረም እኮ ነው አይደል እንዴ? ቃል መጥቀስማ ቀላል ነው፣ ገለጥ እያደረጉ መናገር ነው። መኖር ነው ከባድ። ለማንኛውም እንግባ። ግቡ። እንዴት ናችሁ? እግዚአብሔር ቤተሰቦች እንዴት ናችሁ? ደህና ናችሁ? እንደምን ናችሁ? ደህና ናችሁ? አብሲ እንደምን ነሽ? ደህና ነሽ ወይ? እንደምን ነሽ? ደህና ናችሁ? እንዴት ናችሁ? ሁሉ መልካም ነው? እግዚአብሔር ይመስገን። ደህና ናችሁ ወይ? እግዚአብሔር ይባረክ። ሎንግ ታይም። ደህና ናችሁ? እንዴት ናችሁ? እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ደስ ብሎናል። አሜን። ሰላም ናችሁ? ሰላም ነው። ጉዞ መልካም ነበር? እግዚአብሔር ይባረክ። በጣም መልካም ነው። እግዚአብሔር ይመስገን። ደህና ናችሁ? ሰላም ነው። በጣም ያው እንግዲህ እንደምታውቁት ከረጅም ጊዜ ዓመታት በኋላ ነው ወደዚህ የመጣሁትና የእግዚአብሔር አምላካችን ስም የተባረከ ይሁን። የእናንተም ጸሎት እንደረዳኝ አስባለሁ። ደህና ናችሁ? ደህና ናችሁ? እንግዲህ ካለን ጊዜ አኳያ እኛ ብዙ ጊዜ በሰዓት ነውና ለየብቻ ላውራችሁ ትችላለህ? እሺ እንግዲህ ማን መጀመሪያ? እናንተ አውሩ መጀመሪያ። እሺ ሰላም ነሽ ታዲያ? ሰላም ነኝ። ጌታ ይባረክ። ሁሉ መልካም ነው? ሁሉ መልካም። በእውነት እኮ እነዛ በሰጠሽኝ ቃሎች እግዚአብሔር በጣም ውስጤን እያረሰረሰው የጌታን ነገር እየተካፈልኩኝ በጣም አንቺን ለማየት በጣም እናፍቅ ነበር እና በጣም አስተዋይና በተለይ እግዚአብሔር ነገር የሞላብሽ ልጅ እንደሆንሽ አስባለሁ። አበሻ አንድ ባህሪ አለ። ያው እንግዲህ ጆሮ የታለ ስንባል እንደዚህ ማሳየት ስንችል እንደዚህ እንላለን እና ዙሪያ ጥምጥም መሄድ አልፈልግም። ያው የምኖረው አሜሪካ ውስጥ ነው። አንዳንድ ነገር ያው በልቤ እያሰብኩ ነበርና አንቺን በሰጠሽኝ በተለይ ያን ጊዜና አብርሃምን ቃል ስትሰጪኝ እንግዲህ ውስጤ በጣም ሞልቷል። ፈቃድሽ ከሆነ በቃ ያንቺ ነገር ልቤ ስለሞላ ይሄንን ስለጋብቻ ላወራሽ ነው። ማቲዬ ስለ ግብዣ በጣም ነው የማመሰግነው። ለዚህ ለከበረ ነገር ነው ያጨኸኝ። ከዛ አገር አቋርጠ ስትመጣ ልታገባኝ ነው። ይሄ ትልቅ ነገር ነው ለኔ። አመሰግናለሁ ስለመረጥከኝ። ግን ማቲዬ በህልሜ ምን እንዳየሁ ታውቃለህ? ዛሬ ሌሊት በሩቅ ቆሜ ስላንተ ሳለቅስ ሳነባ በቃ በጣም ስማልድልህ ነው ያየሁት። ከዛ ጌታ ምንድነው በውስጤ የሞላ እኔ አንተን በጸሎት እንድሸከም እንድማልድልህ ለጤንነት ለኑሮ በቃ እንድጸልይ እንድሸከም እንጂ እንዳገባህ አይደለም። እንግዲህ እግዚአብሔር እንዲህ አይነት የርህራሄ መንፈስ በውስጥሽ ካስቀመጠ እኮ ለትዳራችንም እኮ በጣም መልካም ነው የሚሆነውና እኔ ደስ ነው የሚለኝ። ይሄው እንዳለ ሆኖ ልጋባ ምን ችግር አለ? ጳውሎስ እኮ ወንጌል ሊሰብክ ሐዋርያትን ይዞ ወደ ሌላ ከተማ ሊሄድ
አንድ ሰው ግን ሌላ ሀገር ቆሞ ና ጳውሎስ ወደኛ ና ሲለው አየ በህልሙ። ስለዚህ ሐሳቡን ቀየረ። መንፈስ ቅዱስ እኮ ሐሳብ ያስቀይራል። ለምን እንደሆነ ታውቃለህ? ምክንያቱም ለሰው መልካም የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው ይላል መጽሐፍ ቅዱስ መሰለኝ። በየትኛውም እግዚአብሔር ቃል እንደባለፈው ሁሉ ጊዜ እየደወልኩኝ እንገናኛለን። እግዚአብሔር ቃል አካፍልሃለሁ፣ እጸልይልሃለሁ። ባለህበት ምድር እግዚአብሔር ዘመንህን እንዲባርክ እጸልይልሃለሁ። ለዚህ ነው አንዳንድ ሰዎች ቆይ ሊያገለግሉን እንጂ ልናገባቸው ላይመጡ ይችላሉ ወደኛ። እስቲ ሐሳብሽን በትከልሽውና በቃ እኔ ግን ባገባሽ ነው በቃ ግድ የለህም። ጌታ እየተሻለች አለችው ላንተ ገብቶሃል አይደል? እግዚአብሔር ማን ለማን መስጠት እንዳለበት ያውቃል። እኔ ደግሞ በምሪት የምወጣ የምገባ ሰው ነኝ። እስከዛሬ በስካይፕ ስናወራ በልቤ ሞልተ ነበረ። ዛሬ ሌሊት ነው ጌታ ሐሳብን ያስቀየረኝ እና ማትዬ ላንተ የተሻለች አለችው እግዚአብሔር። እጸልይልሃለሁ፣ ካጠገብ ከጎንህ ነኝ። ጋብቻው ግን ይቅርታ አድርግልኝ። እንደዚህ ልቤ እየከበደ ደግሞ ከተጋባ ስብርብራችንን ነው የሚወጣው። አንድ ጥቅስ ልጨምርልህ። ሰብአ ሰገል እኮ በኮከብ ተመርተው ነው አይደለ ኢየሱስ ክርስቶስ እንደተወለደ ሰምተው ሊሰግዱ የሄዱት። ከዛ ንጉሱ ወደ እኔ ተመለሱ እኔም እንድሰግድለት አላቸው። ግን መልአኩ መጥቶ በመጣችሁበት መንገድ እንዳትመለሱ በሌላ መንገድ ሂዱ አላቸው። አንዳንዴ እኮ እግዚአብሔር ያሰብነው ሐሳብ እኮ ያስቀይረናል፣ መንገዳችንን ይቀይሳል። እና እኔ ልቤን ነው ማዳመጥ የምፈልገው። ፕሊስ እንደው እስቲ አስቢው፣ ጸልይ ደግሞ ማትዬ ግድ የለህም። የዛሬ ሌሊት ህልም ለእኔ ትልቅ ምልክት ነው። ጌታ ካንተ ጋር ይሁን። እጸልይልሃለሁ፣ እግዚአብሔር የተሻለችውን ይሰጥሃል። እኔ ምሪትን ባክብር ነው የሚሻለኝ። ከጌታ ጋር መስማማት ደግሞ ያዋጣል። እሺ እግዚአብሔር ይባርክሽ። ጓደኛሽን ልሰናበታትና ትሄዳላችሁ። እሺ ሰላም ነሽ? ይቅርታ እንግዲህ እኔ ያው ሰዎችን በተለያየ አይነት በራሳቸው ጉዳይ ማናገር ስለምፈልግ ነው። ሰላም ነሽ? እንዴት ነህ? እግዚአብሔር ይመስገን። ያው እንግዲህ በስካይፕ ያወጣናል አይደል? አዎ ስካይፕ ላይ ስናወራ እንግዲህ ብዙ ነገር ተባብለናል። ያው ስታይ ተለውጫለሁ። እንግዲህ ወደ ዋናው ነገር ስንሄድ ባለፈው ያው በስካይፕ ስናወራ ከኔ ጋራ ጥሩ ጊዜ አሳልፈናል አይደለ? በእርግጥ ያገኘኋችሁ ጓደኛማቾች ስለሆናችሁ ሁለታችሁንም በአንድ ጊዜ ነው የተዋወቅኳችሁ። በፌስቡክ ሁለታችሁም ጓደኞቼ ናቸው አይደለ? እና ዲሴምበር ወር ላይ ባለፈው ትዝ ይልሽ እንደሆነ ያው ትዳር እንደምትፈልጊ ያላገባው ከሆንኩ ደግሞ ከኔ ጋር አብረሽ ለመኖር ፈቃደኛ እንደሆንሽ ስትጠይቀኝ እኔ ደግሞ በወቅቱ የነገርኩሽ ነገር ምንድነው እንደዚህ የአካል ጉዳተኛ ሆኜ ሳታውቂኝ ስለራሴ ማንነት ሳታውቂ እሺ ማለት አልፈለኩም። የእግዚአብሔር ስራ ዞሮ ወራ ነውና በአካል አይተሽኝ ሁኔታዬን እንድትረጂ ሐሳብሽን መሰረዝ ካለብሽም ሐሳብሽን እንድትሰርጂ ያው እንግዲህ በአካል ተገናኝተናልና ያንቺ ሐሳብ ምንድነው? አንድ ነገር ልንገርህ፣ ካምፓኒ ገደል አሜሪካ እንደሆነ ምንም ማለት እኮ ነው። ልንገርህ፣ በእኔ እናንተ ትዳር እግዚአብሔር ጣልቃ የሚገባ ከሆነ አዎ አሁንም ቢሆን አገባለሁ። ምንም የሚያክለኝ ነገር አይደለም። አይ ወጣት ነሽ ማለት እንደው አለ አይደለ ምርጫሽ ሆናለሁ ወይ ብዬ ሰግቼ ነው እንዴ። ደግሞ እኮ አንተን እግዚአብሔር ሊፈውስ ይችላል እንዴ። ባይፈውስኝስ? ባይፈውስም እግዚአብሔር ተነገረ። እስኪ አንድ ጥያቄ ጠይቅ። ይሄ እግሬ የሚሄደው አይኔ የሚያየው ጆሮ የሚሰማው እግዚአብሔር ስለፈቀደልኝ አይደለ? ታዲያ ነገስ ደግሞ እግዚአብሔር አይ አትሄጂም አታይም ቢለኝ ሊሆን አይችል? ይሆናል። ሁሉ ነገር ያለው በእግዚአብሔር እጅ ነው አይደል? ስለዚህ ያንተም ነገር ያለው በእግዚአብሔር እጅ ነው። ከወደደህ ያድንሃል፣ ካልወደደ ደግሞ አያድንህም። ይሄ ምንም የእግዚአብሔርነቱን የሚለካ ጉዳይ አይደለም። ስለዚህ እኔም ማምነው አንተን እንደማገባ ነው። ግን የሱ ፈቃድ ነው። ግን ፈቃደኛ ነሽ እኔን ለማግባት? አዎ እግዚአብሔር ፈቃዱ ከሆነ አሁንም ቢሆን አገባለሁ። እውነት? አዎ። እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ። ለማንኛውም ጓደኛሽንም ደግሞ ማሰናበት ስላለብኝ የኛን ነገር በእግዚአብሔር ፊት እንተዋለን፣ እንሄዳለን። አንዴ ይሸኛል ጓደኛሽ። ቆየን እንዴ?
የኔት ያው እንግዲህ እግዚአብሔር ብሎ ማለት እች ልጅ እንግዲህ እኔና አንድ ደካማ ሰው ለትዳር መርጣለችና ያው በዚህ አጋጣሚ በዚህ ጉዳይ ላይ እንድትጸልይልኝ አደራለሻለሁ። ጌታ ይባረክ። ወይ በጣም ትልቅ ውሳኔ ወስነሻል በእውነት። ወይ አያህል አብርሃምና ሎጥ አንድ ጊዜ ቦታ ሊመርጡ ተነጋገሩ አይደል? እና ሎጥ የለመለመ ስፍራ መስሎት ያንን ቦታ መረጠ። ግን አብርሃም አንተ ምረጥ አለውና አብርሃም ግን እግዚአብሔር የመረጠለትን ቦታ ያ ለምለም የሆነ ቦታ ነበረ። የሎጥ ግን ሰዶምና ጎሞራ ሆኖ ተገኘ። አንዳንዴ አየህ አንተ የምትመርጣት ሴት ላንተ ላትሆን ትችላለች። እግዚአብሔር እሷን መረጠልህ። ጌታ ይባረክ። እህቴ ግን ላንቺ የምነግርሽ ነገር ቢኖር በርካታ የእግዚአብሔር ቃል ዕውቀት ተጠቅጥቀሻል። ግን ይሄንን ዕውቀት ግን አዋህደሽ በህይወትሽ ለመተግበር እንድትሞክሪ ያደራልሻለሁ። አየሽ በሁለተኛ ነገሥት ምዕራፍ 7 ላይ በሰማሪያ ታላቅ ረሃብ በነበረበት ሰዓት ላይ እናቶች ልጆቻቸውን ቀቅለው እስከ መብላት የርግብ ኩስና የአህያ ጭንቅላት እየተሸጠ በነበረበት በዛ ጥልቅ ረሃብ ጊዜ እና እግዚአብሔር የሚገርምሽ ነገር መናገር ሲጀምር ዳመና አይቶ ዝናብ ይዘንባል አይልም። ሜትሮሎጂ እንደዚህ ነው የሚናገረው አይደለ? እግዚአብሔር ግን ኤልሳ የሚባለውን ሰው ላከና ለንጉሱ እንዲህ ነው ያለው፣ ነገ በሰማሪያ አንድ መስፈሪያ ዱቄት በአንድ ሰቅል ይሸመታል ብሎ ተናገረ። ንጉሱ የሚደገፈው ደግሞ አለቃው አለ አይደለም? ባለ ሎሌው እንበለው። እሱ ምንድነው ያለው? በእውኑ እግዚአብሔር ከሰማይ መስኮቶችን ቢከፍት ይህ ነገር ይሆናል አለ። እሱም እንዲህ ነው ያለው፣ አዎ ይሆናል፣ በዓይኖች ታያለ፣ ግን ከዚያ አትቀምስም ያለው። በኋላ ላይ በማግስቱ ጥጋብ ሲመጣ ግፊያ ሆነ፣ መተረማመስ ሲሆን ያ አለቃ ያ ሎሌ ተረግጦ ነው የሞተው። አይደለም ምግቡን ህይወቱንም ነው ያጣው። አንዳንድ ጊዜ እምነታችን ህይወት ያተርፍልናል፣ የእምነታችን ጉድለት ደግሞ ህይወታችንን ያሳጣል። እህቴ ትልቅ የሆነ የእግዚአብሔር የቃል ሙላት አለሽ፣ ግን ከህይወት ጋር ከውስጥ ጋር አዋህዶ መኖር ግን ይቀርሻል። የምትጠቅሻቸው ጥቅሶች በሙሉ ለራስሽ በሚስማማ መልኩ ነው። እህቴ ዓለምን የሚያሸንፈው እኮ እምነታችንም ጭምር። ስለዚህ በባዶ እምነት አትመላለሽ። በባዶ ቃል ካላዋርሽ አይጠቅምሽ። እምነትሽንም በቃሉ ውስጥ አብረሽ። እግዚአብሔር ይባርክሽ። ዛሬ ግን ላንቺ ሰርፕራይዝ አደርግሻለሁ። እኔ ጤነኛ እንዴ? ያው ስንዴሽ በስመ አብ ትሄዳለህ እንዴ? ወይኔ እኔ እኮ ቅድም ስታወራ እንደ ኤማሁስ መንገደኞች ልቤ ይቀልጥብኝ ነበረ። አሁንም ይሄ ውሸት አያዋጣሽም። እባክሽን ኑሪበት። በጣም ይገርም። በእውነት ከነማንነቴ ልትቀበይ ፈቃደኛ ስለሆንሽ ውስጥሽ ያለው የከበረው የእምነት ማንነትሽን ስላየው እኔ ደግሞ ወደፊት አብራኝ ትኖራለች ብዬ የምፈልጋት ሴት አንቺ ነሽ። እግዚአብሔር ትዳራችሁን ይባርክ። Look at